አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ለአፍጥር ይሆናል ብዬ ጥሩ የሆነ ጤናማ የሆነ ስለሆነ ለእናንተ ከተመቻችሁ በዚህ መልኩ እንድታፈጥሩ ለፍጡር በጣም ሰላም ያለው ፍጣር ስለሆነ እናንተ ከፈለጋችሁ ይሄንን እንድትሰሩ ዛሬ ይዤላችሁ መጥቻለሁ። እኔ በጣም ስለተመቸኝ ስለሞከርኩት ጤናማም ስለሆነ ለአፍጥር ደግሞ በጣም አሪፍ ነው። ሰላም አለው። አንደኛው ብሮኮሊ ነው። እዚህ ጋር ደግሞ የተለያየ በከለር አረንጓዴ፣ ቢጫ፣ ቀይ ፍልፍል ስዊት ፔፐር እና እንቁላል። ኦኬ እዛ ጋር ሽንኩርት እያቆላላሁ ነው፣ አሳያችኋለሁ። እንቁላል አለ። እንቁላል ጨማምረን የምንሰራው ምርጥ የሆነ ፍጥር የሆነ በኋላ ላይ ከተራዊ በኋላ እንኳን ቢያንስ የምንፈልገው ምግብ በመጠኑ መመገብ እንችላለን። ግን ለመጀመሪያ ግን ስናፈጥር ፕሮቲን እና ቬጂቴብል በሆነ ነገር ብናፈጥር በጣም ሰላም አለው ልላችሁ እወዳለሁ። አሁን አሰራሩን ተከታተሉ። እሺ ጓደኞቼ ሁላችሁ እንትኑን ፍልፍሉ ምንድነው ፔፐር ስዊት ፔፐሩን አድርጌዋለሁ። አሁን ደግሞ ብሮኮሊ እናደርጋለን ማለት ነው። ከዛ ትንሽ ብቻ ነው የሚበስሉት፣ ሁለት ብዙ አይበስሉም፣ መብሰል አይጠበቅበትም። አሁን እንቁላላችንን እንመታለን። እሺ ከድነውና ይሄንን እንቁላል እንመታለን። ትንሽ በሰል እሺ ጓደኞቼ ሁላችሁ እንቁላል ኦኬ፣ 5 እንቁላል፣ ጨው፣ ትንሽ ብላክ ፔፐር እንደዚህ እናደርግና ኦኬ ሁሉም ላይ እንደዚህ አድርገን ትንሽ ጫን ወላሂ ለአዚም በጣም ሰላም ያለው ቁርስ ነው ወይም ፍጣር ማለት ነው። እንደዚህ አድርጋችሁ አፍጥሩ። ከዛ በኋላ ይህ ከበላችሁ በኋላ መስጊድ ትሄዳላችሁ። ከዛ ስትመጡ ከራባችሁ ደግሞ ብሉ፣ የፈለጋችሁትን ብሉ። ግን በመጠኑ ማለት ቅባት ዘይት የበዛበት የተጠባበሰ፣ በተለይ የተጠባበሰና ስኳር ምናምን ነገሮችን ባትጠቀሙ በጾም ጊዜ የተመረጠ ነው። በጾም ጊዜ የተጠባበሰ ነገር ባትበሉ ያን ጾማችንን ባናበላሸው የተመረጠ ይመስለኛል። ለማንኛውም ይቺን ፍጣር ዛሬ ሰርቼላችኋለሁ። ብዙ እምላችሁ ነገር አለ በፍጣር በምናፈጥርበት ሰዓት ስኳር ነገሮችን፣ ዱቄት፣ ይሄ ነጩ ዱቄት ያለውን ነገር የተጠበሰ ነገር ፕሊስ አታበላሹ ጾማችሁን። እሺ ይህን ይመስላል ለዛሬ። እንግዲህ ሲወጣ አሳያችኋለሁ ከላይ